በአዲስ አበባ አንድ ትንሽ መንደር ውስጥ ዳንኤል፣ ሚኪያስና ሰናይት የተባሉ ጓደኛሞች ነበሩ። ሶስቱም ሁልጊዜ አዲስ ነገር መፈለግ ይወዳሉ። አንድ ቀን ከትምህርት ቤት ሲመለሱ በመንገድ ዳር አሮጌ ቀይ ቦርሳ አገኙ። ውስጡ ገንዘብ ይኖረው ይሆናል አለ ሚኪያስ በደስታ። ምናልባት ፖሊስ የሚፈልገው ሚስጥር ይሆናል አለች ሰናይት በፍርሃት። ዳንኤል በጥንቃቄ ቦርሳውን ከፈተ። ውስጡ አንድ ካርታ፣ አሮጌ መነጽር እና እውቀት ብቻ ያሸንፋል የሚል ወረቀት ነበር። ይሄ እንደ ፊልም ነው ብሎ ሚኪያስ ዘለለ። ካርታው ወደ አሮጌ ቤተ መጻሕፍት የሚመራ ነበር። ሶስቱም በድብቅ ወደዚያ ሄዱ። በውስጡ ብዙ መጽሐፍትና አስገራሚ ስዕሎች ነበሩት። አይ ይህ ክፉ መንፈስ ነው ብሎ ሚኪያስ ከወንበሩ በታች ገባ። ነገር ግን ክፉ መንፈስ አልነበረም። አንድ ድመት ነበረች። ከዚያ በኋላ በአንድ መጽሐፍ ውስጥ የተደበቀ መልእክት አገኙ። መልእክቱም ትልቁ ሀብት ገንዘብ አይደለም፣ እውቀት እንጂ የሚል ነበር። ሰናይት ፈገግ አለች። ስለዚህ ነው የሚያነቡ ሰዎች ብዙ ነገር የሚያውቁት? ዳንኤል እውነት ነው፣ መጽሐፍ ሰውን ብዙ ነገር እንዲያውቅ ያደርጋሉ አለ። ሚኪያስ ግን ድመቷን እያየ እኔ ግን አሁንም ቢሆን ክፉ መንፈስ መስሎኝ ነበር ብሎ ሁሉንም ድጋሚ ያሳቃቸው።